ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ዛሬ ይዤ የመጣሁት ለሁላችሁም ይህን ቪዲዮ የምትሰሙ የምታዳምጡ እባካችሁ እስከ መጨረሻ አዳምጡት፣ ይጠቅማችኋል እንጂ አይጎዳችሁም ማለት ነው። እንግዲህ ቪዲዮውን እስከ መጨረሻ ተከታትላችሁ አስተያየታችሁን ደግሞ ኮመንት ላይ እንዳትረሱ ማለት ነው። አሁን ቀጥታ ወደ ቪዲዮው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁላችሁንም ሰላም ሰላም ብያለሁ። እንዲሁም ክርስቲያን ወገኖቼ ሰላማችሁ ይብዛልኝ ማለት ነው። እንግዲህ ቪዲዮውን መግቢያ ላይ እንደሰማችሁት እንዳታልፉ ብያችኋለሁኝ። አሁንም ቪዲዮውን ሳትጨርሱ እንዳታልፉት፣ ምክንያቱም ይሄ ቪዲዮ ይጠቅመናል እንጂ አይጎዳንም። ከዛ በፊት ግን ለቤት አዲስ የሆናችሁ ሰብስክራይብ፣ ውድ ቤተሰቦች ደግሞ ላይክ እና ሼር እንዳትረሱ ማለት ነው። እንግዲህ ዛሬ የመጣሁበት ዋናና ዋነኛው ነገር አማዳም ቤት የምንሰራ እህቶች ማለት ነው በጣም መጠንቀቅ ያለብን ነገር፣ ይህን ቪዲዮ ለሁለተኛ ጊዜ ነው እኔ ስሰራው ማለት ነው። ቢያንስ 5 ወር 6 ወር 7 ወር ይሆነዋል ይህን ቪዲዮ ሰርቸዋለሁኝ። ነገር ግን በጣም ብዙ ሰዎችም እየደጋገሙ እየሰሩ ነው። ግን ብዙዎቻችን አንጠቀምበትም፣ አናይም፣ አናዳምጥም ማለት ነው። እና አሁን ምንድነው ቪዲዮ የመጣሁበት ክሎሪክስና ፍላሽ የሚሉትን ነገር፣ በተለይ ፍላሽ የሚባለው የሽንት ቤት ማጠቢያም ሊሆን ይችላል፣ የኩሽና ማጠቢያ ሊሆን ይችላል። እባካችሁ እሱን ነገር ስትጠቀሙ እባካችሁ እራሳችሁን ታደጋ ጠብቁ ማለት ነው። ክሎሪክሱ ሳይሆን በተለይ ፍላሹ ብቻውን። አሁን ወደ ክሎሪክሱ ቀስ ብዬ እመጣላችኋለሁ። ፍላሹ በጣም አደገኛና መጥፎ ነገር ነው ማለት ነው። አሁን ብዙ እህቶች በተለይ አዲስ የምትመጡ እህቶች ክሎሪክሱንም ፍላሹንም ዝም ብለው ይሄ ማጠቢያ ይሏችኋል፣ ይሰጧችኋል። እናንተ እያደበላለቃችሁም ሆነ እየብቻም ሆነ ሽንት ቤት ስታጥቡ በጣም ብዙ እህቶች ህመምተኛ ሆናችኋል ማለት ነው። ከዚህ ቀጥዬ የራሴን ያጋጠመኝንም እነግራችኋለሁኝ። እና ይህ ፍላሽ የሚባለው የሽንት ቤት ማጠቢያ ወይም የኩሽና ማጠቢያ በጣም መጥፎ ኬሚካል ነው ያለው ማለት ነው። ምክንያቱም ህይወት ያጠፋል፣ ይገላል ማለት ነው። ከዚህ በፊት አንዲት እህታችን ሽንት ቤት ስታጥብ በፍላሽና በክሎሪክስ ህይወቱ አለፈ ተባለ። ሁላችንም ሰምተናል፣ ሁላችንም አይተና ማለት ነው። ፍላሽ የሚባለው ነገር ራሱ ባለዋ ዘግቶባችሁ የሽንት ቤትም ሊሆን ይችላል፣ የኩሽናም ሊሆን ይችላል። እሱ ላይ ትንሽ ሙቅ ውሃ አድርጋችሁ እሱን ከጨመራችሁበት እንዴት ነው ወዲህ ላይ የሚነደው ማለት ነው። ስለዚህ እባካችሁ ፍላሽ የሚባለውን ነገር ተጠንቀቁ። እንትኑን ፎቶውን አስቀምጥላችኋለሁ ታምኔል ላይ። እንደዚህ አይነት ነገር እባካችሁ አትጠቀሙ። አዲስም የምትመጡ ይሁን ነባሮቹም ብትሆኑ ራሳቸውን ጠብቁ ማለት ነው። በእርግጥ አረቦቹ የራሳቸውን ስራ እንጂ የራሳቸው ስራ ይሰራላቸው እንጂ ለኛ ደህንነት ብዙ እንትንም የሚሉ ሰዎች አሉ ማለት ነው። ምክንያቱም ፍላሽ አሁን ስንጠቀሙ በጣም ያጸዳል፣ ነጭ ነው የሚያደርገው፣ የጠቆረን ነገር ነጭ ያደርጋል። ግን እኛንም ደግሞ ውስጣችንን ጤነኛውን ዲስማችንን ወይም ጤነኛውን ልባችንን እንደዛ ነው የሚገሸላልጠው ማለት ነው። እባካችሁ ሲጀመር ለህመምም አያዳግት ወዲያውኑ ይገላል ማለት ነው። እባካችሁ ስታጥቡ እንኳ በትንሽ እየጠባ አድርጋችሁ ካፈሰሳችሁ በኋላ ሽንት ቤታችሁን ከፍታችሁ ውጡ። ትታችሁት ዘግታችሁ አትተውት። ስትተውት ዘግታችሁ በጣም ስለሚያፍን እናንተ በዛን ሰዓት ስትከፍቱት እንዳለ በአፍና በአፍንጫችሁ ገብቶ ይዘጋችኋል ማለት ነው። ትታፈናላችሁ። እንደዛ እንዳትሆኑ ችባኩን የሽንት ቤቱን መሮሃውን ከፈቱ። በሩን ከፍታችሁ ውጡ፣ ትንሽ አየር ይግባበት ማለት ነው። ዝም ብላችሁ እዛው ሽንት ቤት ዘግታችሁ የምታጥቡ እህቶቼ አንደኛ ልብ በሽተኛ ትሆናላችሁ፣ ሁለተኛ ነገር ደግሞ ስለምታበዙ ብዙዎቻችሁ አታቁም ጥቅምና ጉዳቱን እያበዛችሁ ስለምታጥቡ እዛው ህይወታችሁ ያልፋል ማለት ነው። እንግዲህ ዛሬ አንዲት ኬንያ ሽንት ቤት እያጠበች በዛው በፍላሽና በክሎሪክስ ሽንት ቤት እያጠበች አደበላልቃ ህይወቷ አልፏል። አያችሁ፣ ለስራ መተን እንደገና ቤተሰብስን ጀናዛ ሲሄድላቸው ምንድን ነው የሚሉት? ልጆቻችን በሰላም ይመጣሉ እያሉ እየጠበቁ እነሱ ያሰቡት ሳይሆን ፈጣሪ የፈቀደው ነው በእርግጥ የሚሆነው። ነገር ግን ለእኛም ለቤተሰቦቻችንም ልንኖር ይገባናል ፈጣሪ እስከፈቀደልን ድረስ። ግን ማወቅ አለባችሁ። ዝም ብላችሁ ያገኛችሁትን እየነካችሁ በእጃችሁም አትንኩ። የብዙዎቻችን እጅ በሽተኛ ነው። የኔ ልንገራችሁ፣ ክሎሪክስ ተነከው እንዳለ ይሄ ይመላለጣል፣
ይሄ ሌላው ቆዳ ነው የሚነሳው እንኳን ሌላ ነገር ማለት ነው። ክሮሪክስ ማለት ነው። ስለዚህ የሁላችንም ዲስም አንድ አይነት አይደለም። ራሳችሁን የምትጠብቁት ራሳችሁ ነው። ስራችሁን ስሩ። ነገር ግን የሚሸት ነገር መጠንቀቅ አለባችሁ። በተለይ ይህ ፍላሽ የሚሉትን ከክሮሪክስ ጋር እያደባለቃችሁ ብቻውንም ቢሆን ፍላሽ መጥፎ ነገር ነው። ሰዎቻችሁ ጋር እንዳትጣሉ ከፈለጋችሁ በትንሽዬዋ ጠብ አድርጋችሁ ሽንት ቤትም ሊሆን ይችላል፣ ኩሽናም ሊሆን ይችላል። ያንን እንትን ካላችሁ በኋላ በሩን ከፍታችሁ ከዛ አካባቢ ውጡ። በር ዘግታችሁ የምታጥቡ እዛው ህይወታችሁን ታጣላችሁ። ይታፈናል። በጣም ነው የሚያፍነው። ሽንት ቤቱን ስትዘጉት ሙቀት አለ። በዛን ሰዓት እንግዲህ መሞት አይቀርም። ይሄ የታወቀ ነው ማለት ነው። ስለዚህ እባካችሁ እህቶቼ ራሳችሁን ጠብቁ። ይህ ፍላሽ የሚባል ነገር በጣም መጥፎ ነገር ነው ማለት ነው። ክሮሪክስም አታብዙ። እኔ ልንገራችሁ ልቤን አሁን በጣም ያፍነኛል፣ ግን ሐኪም ቤት ስሄድ ምንም በሽታ የለብሽም ነው የሚባለው፣ ግን እኔ ያፍነኛል። የሚያፍንብኝ ምክንያት ምን እንደሆነ ልንገራችሁ። ክሮሪክስ አንድ ጊዜ ሴትዮዋ ሁለት ሆነን ነው የምንሰራው። መኪናዋን ታበላሽና ሁለታችንም መኪናዬን አዝዱ በክሮሪክስ ትላለች። ክሮሪክስ የጨመረችውም ሴትዮዋ ናት። ሁለታችንም አዝዱ ብላ የላከችን ሴትዮዋ ናት። ይችኛይቱ ላይ እምቢ አለች። እኔ አዲስ ነው የሄድኩት፣ ቋንቋ እችላለሁ፣ ግን አዲስ ነኝ ማለት ነው። ያንን መኪና በክሮሪክስ ስታገል እንዳለ ልቤ ታፍኗ በክሮሪክስ ሽታ ማለት ነው። ከዛ ታመንኩ፣ ሐኪም ቤት ሄድኩ። ሐኪም ቤት ስሄድ ክሮሪክስ የተባለ ሽታ ዲቶር ምናምን ተከለከልኩኝ። እስቲል እስካሁን ድረስ ብዙ አልጠቀምም። ብጠቀምም አላዴል ለርቀቴን ጠብቄ ነው፣ ብዙ እንትን አልልም። እንደዛ ስለሆነ ሐኪም ቤት ሂጄ ተከለከልኩኝ። እስካሁን ድረስ ግን ልቤን በጣም ያፍነኛ ማለት ነው። ድጋሚ ሐኪም ቤት ስሄድ ምንም በሽታ እንደሌለብኝ ነው የሚነግሩት። ግን ለኔ ራሱ በጣም ብዙ ሳወራ ልቤን በጣም ነው የሚያፍነኝ። ይሆናል አይደል? ቁስለት የለውም፣ ግን ትንፋሽን መተንፈስ እንደፈለኩት ማለት አልችልም። ይሄ ምንድነው? ተመቸ ወዲህ ነው ያንን ክሮሪክስ መኪናዋን አዝዱ ብላ ሴትዮዋ ተናደ ስልክን እንዳለ ሙሉ በሙሉ የክሮሪክሱ እንትን ልቤ ውስጥ ነው የገባው ማለት ነው። ልቤን በሽተኛ አድርጎኛል። ትንፋሽ እንደፈለኩ መተንፈስ አልችልም ማለት ነው። እንደዛ ስለሆነ እባካችሁ ተጠንቀቁ እህቶቼ ማለት ነው። ሁሉም ነገር ፈጣሪ የፈቀደው ነው የሚሆነው። እኛ ደህና ካልሆን ሁሉም ነገር ቀሪ ነው። ዱንያ ላይ ቀሪ ነው። ዱንያ ቀሪ ናት። ስለዚህ ራሳችንን መጠበቅ ባለብን ነገር ራሳችንን እንጠብቅ እና እባካችሁ ፍላሽ እና ክሮሪክስ አደባልቃችሁ የምትጠቀሙ እባካችሁ ራሳችሁን ጠብቁ። ታዲጋ ለራሳችሁ መኖር አለባችሁ። ለስራ እስከመጣን ድረስ ራሳችንም ደግሞ መጠበቅ አለብን ማለት ነው። እንግዲህ ይህ ቪዲዮ ካጠቀማችሁ ላይክ እና ሼር እያደረጋችሁ ለሌላውም አጋሩ። ለኔም ደግሞ አበረታቱኝ። አስተያየታችሁን ኮሜንት ላይ ያስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።